ግን እኮ አገልጋይ ናት፣ ግን እኮ አገልጋይ ነው፣ ግን እኮ መንፈሳዊ ቦታ ላይ እኮ እናያቸዋለን። በጣም የሚገርሙ እኮ አገልጋዮች ናቸው። ቤት ውስጥ የፈጣው ድሪም ታውቃላችሁ። የአንገት ሐብል ወይ ደግሞ ቀለበት ሲጠፋ ምን እንደምናደርገው በቁም ሳጥን ጀርባ ምናምን አለ ምናገኝ። ከዛ ምን ያገኘው አቧራ ኃጢአት ምን አደረገችው? ወለወለችው ነው የሚለው። ተወለወለ። ጎረቤቶቿን ጠራች። ምን ማናቸው ጎረቤቶቿ? ጻድቃን ሰማዕታት። ጠፍቶ የነበረው ድሪም የተገኘ ማን አለ እስኪ ከእናንተ መካከል የአንገት ሐብል ጠፍቶበት ቤት ውስጥ የማይፈልግ ማን አለ? አልጋውን አንስተን ሶፋዎችን አንስተን ቁም ሳጥኖችን አንስተን ምን ማንበረብረው ነገር አለ? ያንን የጠፋውን ድሪም ፍለጋ የማይደክም ማን አለ ከኛ መካከል? ደስታዋን ግን እንዴት ገለጸችው? ያን የጠፋውን ድሪም የፈለገችው መብራት አብርታል። መብራት የተባለው እግዚአብሔር ቃል። ስለዚህ ቤት ውስጥ መሆኑ ይጠፋል ማለት ነው። እያገለገሉ መጥፋት አለ ማለት ነው። መንፈሳዊ ማህበር እያገለገሉ መጥፋት አለ ማለት ነው። ራሳችንን ፈትሽ ማለት ነው። እንዳንኮፈስ ማለት ነው። እንዳንጠፋበት ማለት ነው። ይሄ ሁለተኛው መጥፋት ነው። የቀድሞ በግ ነው። ይሄ ደግሞ ድሪም ነው። ሶስተኛው ደግሞ ምንድነው? የጠፋው ልጅ ታናሽ ልጅ ነው። ለአባቱ አናገረው። እድሜ ደርሷል አለው። ለኔ የሚገባውን እኩሌታ ስጠኝና ልውጣ ከቤት አለው። ኧረ እባክህ ልጅ ነህ፣ በፍጹም አሳደገኸኛል፣ እኔ የሚገባኝ ሰዋል። ለሱ የሚገባውን ብር ሰጠው። ወጣ ገንዘቡን ይዞ። ያው ገንዘብ ስትይዙ ማንም ወዳጅ ሆናችኋል። ለጦም አዳሪዎች አልሰጠም። ለተቸገሩ ሰዎች አልመጸወተም። ካላቸው ሰዎች ጋር በልቶ ጠጥቶ ገንዘቡን ጨረሰው። የሚበላውን አጣ። በዛች ሀገርም ይላል ጽኑ ረሃብ ሆነ። ከዛ እሪያ ወደሚጠብቅ ሰው ተቀጥሮ እዛ እሪያዎች የሚበሉት ምግብ እንኳን ለመብላት ተመኘ ይላል። የቀድሙ በግ ነው። ፍየል ወደ መሆን ሳይቀየር የጠፋ ነው። ሁለተኛ ነው እዛው ቤት ውስጥ የጠፋ ድሪም ነው። ሶስተኛው ደግሞ በቃኝ ብሎ ደግሞ የወጣ ነው። ቤተክርስቲያን በቃችን ብሎ ክርምጥ ሰዎች የሉ፣ ግን ደግሞ ይመለሳል። ይሄ ልጅ ጠፍቶ ነበረ። ምን አለ? ወደ ልቡ ተመለሰና ይሄንን የእሪያ ምግብ ከመመገብ በአባቴ ቤት እኮ ብዙ መኖሪያ ያለ፣ ለአባቴ ሄጄ እንኳን እንደ ልጁ ሊቆጥረኝ አይገባም። እንደ አገልጋዩ ባሪያው ያድርገኝ። አገልጋዩ እንኳን ልባል አይገባኝም። ከቤቴ በአባቴ ቤት ካሉ አገልጋዮች መካከል ፍርፋሪው እንኳን ብበላ አለ፣ የወደቀውን እንኳን ብበላ የእሪያ ምግብ ከምበላ ይላል። ብዙ የእሪያ ምግብ የሚበሉ ሰዎች የሉ። የመናፍቃን ትምህርት ማለት ነው። የክህደት ትምህርት፣ የፍልስፍና ትምህርት፣ ከቤተ ክርስቲያን የሚያርቅ የኑፋቄ ትምህርት። ይሄ ምን ይባላል? የእሪያ ምግብ። ስንት የጠፋ ነገር አየ። ስንት አየ። የመጀመሪያው ምንድነው? የጠፋው ምን? በግ። ሁለተኛው ምንድነው? ድሪም። ሶስተኛው ምንድነው? የጠፋው ልጅ ማለት ነው።